ሰላም ሰላም ሚኖታ ቤተሰቦች ዛሬም ወላይታ ውስጥ ከሚገኙ ሊጎበኙ የሚገባቸው ቦታዎች አንዱ ወደ ሆነው ጁኒየር ፓርክ መተናል። እንግዲህ ውስጥ ብዙ ነገሮች አሉ። እኛ በአይናችን አይተን ማናቃቸው እንስሳዎች የተለያዩ የዱር እንስሳቶች አሉ እና አንድ ላይ ደግሞ ዱር እንስሳው ነው አንድ ላይ ነው የሚኖሩት። መግቢያ ላይም የሆነ ፖስተር አይቼ ነበር። እንስሳቶች አብሮ ሆኖ እኛ ታርቀናል እናንተስ እያሉ ነበር። በጣም የሚገርም ነበር። እስቲ ውስጥ ያለውን ነገር ደግሞ ገብተን ምናሳይ ይሆናል። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ሌትስ ጎ። ጁኒየር ፓርክ ነበር ድሮ የሚባለው። አሁን ደግሞ ከጀርባዬ እንደምታዩት ዶክተር አብይ ፓርክ ተብሎ ተቀይሯል። በጣም የሚገርም ነው። እሳቸው ከመጡ በኋላ ደግሞ ብዙ ነገሮች በእሳቸው ስም እየተጠራ ነው። እስቲ ለማንኛውም ያሉትን ነገሮች ላሳያችሁ። ሀይቆች አሉ ምናምን ውስጥ በጣም የሚያማምሩ ደሴቶችም አሉ። የተለያዩ ነገሮች ነው ያሉት። እኛም ቆይቻለሁ ብቻ እኔ ከመጣሁ 9 ዓመት ሆኗል እዚህ ጋር። አሁን ደግሞ ያው ከ9 ዓመት በኋላ ደግሞ ውስጥ ሌላ አዲስ ነገር ከተጨመረ አዲስ ነገርም ካለ እኔም ማይሆናል እናንተንም ማሳይ ይሆናል ማለት ነው። እስቲ ገብተን ደግሞ ያሉትን ነገሮች እናያለን። ሌትስ ጎ ዮ ጋይስ ውስጥ ገብተናል። እስቲ ዛሬ ደግሞ ከሚያስፈራው እንስሳ ነው እንጀምርላችሁ ማለት ነው። የመጀመሪያ ቀረጻ ምን እንደሆነ ከኛ ጋር በመሆን ተከታተሉ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉ። እስቲ አብረን ውስጥ ላይ ብዙ እንስሶች አሉ። ለምሳሌ አገልጅብ አለ፣ ጦጣ፣ ዘንዶ አለ፣ ትልቁ ዘንዶ ላይ ከዛ ደግሞ አዞም አለ። ውሻና ደግሞ ጅብ አንድ ላይ ነው የሚኖሩት። በጣም የሚገርም ቦታ ነው። ደግሞ በዛ በኩል ሀይቅም አለ። መጀመሪያ ያክል የምናየው አዞ ይሆናል። እስቲ ተከታተሉ። እስቲ መጀመሪያ አካባቢ ስመጣ በጣም ፈሪቼ ነበር። ህፃን ነበርኩኝ። ቢያንስ የ13 የ14 ዓመት ልጅ ሆኜ ነው እዚህ ቦታ የመጣሁት። አሁን ደግሞ ወጣት ሆኛለሁ። ብቻ እስቲ ያሉትን ነገሮች እናያለን። እስቲ አሁን እዚህ ጋር ምን አለ? አዞ አለ። ስማ በጣም ነው የሚያስፈራው ጋይስ። እስቲ መተን እናያለን ማለት ነው። ኦ ማይ ጋድ ተኝቷሉ። አይ ቲንክ በስማ ይሄ ትልቁ ነው መሰለኝ። አይ ቲንክ ተርቧል በጣም አፉን ወደ ላይ አውጥቶ ነው የተኛው። እዚህ ውስጥ ብንገባ ማለት ነው ተፈርፍረን ነው የምናልቀው። በጌታ በኢየሱስ ድሮ በጣም ብዙ ነበሩ። በዚህ በኩል ጫጩቶች፣ ይሄ ላይክ የትላልቆች ገንዳ ነው። በዚህ በኩል ደግሞ የጫጩቶች ገንዳ ነበረ። አሁን ጫጩቶቹ አይ ቲንክ የሉም መሰለኝ፣ ወይ አድርጎ ወደዚህ ወጥቶ ይሆናል። ቢያንስ በዚህ በኩልም ድሮ ነኝ ስመጣ ብዙ ሌሎች ነገሮች አሉ እዚህ መዝናኛ ምናምን። አሁን ግን ትንሽ አይ ቲንክ ሙዝ ምናምን ተተክሎበታል። በጌታስ በጣም ነው የሚያስፈራው ጋይስ። ተመልከቱት እስቲ። ይሄ አርባ ምንጭ ካለው አዞ እርባታ ቀጥሎ ያለው ነው። በጣም ከፍተኛ ነበር። እዚህ ያሉ ድሮ አዞ እርባቶች ላይክ ወደ 80 90 ይሆኑ ነበረ። አሁን ቁጥራቸው በጣም ቀንሷል። ሌላ ቦታ አይ ቲንክ ቅርንጫፍ ከፍቶ ይሆናል ተከፍቷል የሚለውንም ወሬ ሰምቻለሁ። ቢያንስ ወደሱ ቦታ ሄዶ ሊሆን ይችላል። እዚህ ጋር ጫጩቶች ነበሩ። ቢያንስ እዚህ ጋር 50 60 የሚሆኑ ጫጩቶች ነበሩ። ያው እየነቀሳቀሰ ነው ጋይስ። በጌታስ ተኝተው የሞቱ ነው የሚመስሉት። ግን በስመ አብ አሁን ደግሞ እስቲ ሌላ ምን ይሆናል። ግቢው ግን በጣም ነው ደስ የሚለው። ፍቅረኛ ምናምን የሆናችሁ ላይክ ካፕል የሆናችሁ እሁድ ወይም ሆሊዴይ ምናምን እዚህ መታችሁ የሚገርም ጊዜ ማሳለፍ ትችላላችሁ።
አይ ቲንክ ሀይቁ አካባቢ መለስተኛ ሀይቅ ደሴትም አለው። እዛ ጋር ካፍቴሪያ ምናምን ተከፍቷሉ። እዛ ጋር ሄዳችሁ ሳምንቱን ፏፈሽ ብላችሁ ማሳለፍ ትችላላችሁ። እስቲ ደግሞ እዚህ ጋር መተን ሌላ እንስሳ ምናይ ይሆናል። ኦ ጋይስ ውስጡ በጣም ነው የሚያምረው። ጋይስ ተመልከቱ፣ እዚህ ጋር አኩቻ እዚህ ጋር አለ። ዋው በጣም ነው ያደጉት እነዚህ። ድሮ በጣም ትናንሽ ነበሩ። በጣም በጣም ነው የሚሸቱት። በጌታስ እነዚህ አያችሁት ጋይስ? በጌታስ ከየት እንደመጡ ራሱ ምንም መረጃ የለኝም። ቢያንስ የኛው ተርቧል መሰለኝ። እዚህ ጋር ደግሞ ጦጣዎች አሉ። አይ ቲንክ ይፈራሉ መሰለኝ ሰው። ድሮ መጥቼ ነበር። ስሙ ቢኒ የሚባል ጦጣ ነበረ። በጣም ይጫወት። እነዚህ ከነዛ ወገን ሳይሆን አይቀሩ። እስቲ ደግሞ ሌላ ምን አለ የሚለውን ላሳያችሁ ጋይስ። በጣም ድሮ ብዙ እንስሳዎች ነበሩ። አሁን የት እንደገቡ ራሱ አላውቅም። ቁጥራቸው አይ ቲንክ ቀንሷል መሰለኝ። ድሮ በጣም ብዙ እንስሳዎች ነበሩ። አሁን ደግሞ በጣም አስፈሪው እንስሳ ጋር እየሄድን ነው ጋይስ። ሁሉም ሰው ሊባል በሚችል መልኩ በጣም ይጠላው ማይወደው እንስሳ አለ። እውነት ለመናገር ዘንዶ ጋይስ፣ እኔ ራሱን ለመጠጋት ራሱ በጣም ነው የሚያስጠላኝ። ተመልከቱት ጋይስ፣ በኢየሱስ ከሩቅ ለመሄድ ሞክራለሁ። በጣም ነው የሚያስፈራው። እስቲ እነዚህ ቢያንስ ርዝመታቸው ወደ ቢያንስ 3 ሜትር አካባቢ ይሆናል። ድሮ ሰውነታቸው በጣም ግዙፍ ነበር እኔ ስመጣ ሕፃን ሆኜ። አሁን ግን በስመ አብ ጋይዝ በጣም ነው የሚያስፈሩት። ኦኬ እዚህ ጋር ደግሞ ውሾች አሉ። ሁሉም በሚባል ደረጃ ከሰው ጋር ተስማምተው ነው የሚኖሩት። እስቲ ደግሞ አሁን ሀይቁ ጋር እንሄዳለን። ምንም እንዳለ እዛ ጋር ደግሞ ሄደን ምን ይሆናል። ግቢው በጣም ነው የሚያምረው። ወደ ዘንዶ በኋላ ተመልሼ እመጣለሁ። ትንሽ በጣም ስለምፈራ ነው እሱን ሰው እዚህ የጀልባ አገልግሎት ራሱ ይሰጣል። ጋይስ በጀልባ እንሂድ። ምን ይመስላችኋል? ሀይቁን ተመልከቱት። መለስተኛ ሀይቅ ነው። በጣም ነው የሚያምረው። እዚህ መተን ደግሞ አሶችን ምናምን መመገብ እንችላለን። ከላይ ደግሞ ተራራም አለ። ወንዝ አካባቢ እዚህ ከልቴ የሚባል ወንዝ አለ ከጀርባው። በዚህ በኩል ነው ደግሞ ሀይቁ ያለው። በስማም ደሴትም አለው እንደምትመለከቱት። በጀልባ ደግሞ እስቲ ጠይቀን እንሄድ ከሆነ እንሄዳለን። ጀልባ ባለቤቱ ካለን እንሄዳለን። አሶችን ለመመገብ እንሞክራለን። ግቢው በጣም ነው የሚያምረው። ቪው ወደታች ወደ ላይም በጣም ነው የሚያምረው። በጣም ነፋሻማ ነው። ብዙ እጽዋቶች ተተክለው ነው ያሉት ግቢ ውስጥ። ግን ቢያንስ ትንሽ ቢሰራ እንደ አዲስ አበባ ወንዝ ዳር ልማት ቢሰሩ በጣም ነው የሚያምሩት። ሆነን ለመናገር እዚህ ልደት ለማክበር የምትፈልጉ ሴቶች ወር ወንዶችም ሆነ እዚህ እየመጣችሁ ብታከብሩ በጣም ነው ደስ የሚለው። ቪው አለው፣ ደስ ይላል። ሰውም ብዙም የለም። እናንተ መጣችሁ የራሳችሁን ዝግጅት እዚህ ያሳለፋችሁ ልትሄዱ ትችላላችሁ።
ትንሽ መንግስት ይሄን ቦታ ቢያይ እዚህ አካባቢ ቢያንስ ዎኪንግ ወይ ቫይክል ወይ ምናምን ቢሰራ እዛ ለእንስሳቶች ደግሞ አሪፍ የሆነ ሰው የሚያይበት ገዘፍ ያለ ቦታ ተዘጋጅቶ ለነሱ የሚመጥን ቦታ ተዘጋጅቶ ሰውን በቀላሉ ማየት የሚችልበት ቦታ ቢሆን ፀሐይ ምናምን የሚገባበት ቦታ ቢሆን በጣም ደስ ይላል። ትንሽ እኔ ያየሁትኝ መሰረተ ልማቱ በጣም መንገድ ራሱ አልተሰራም፣ ዲሾች የሉም፣ መግቢያው ራሱ እንትን የለውም። ግን ይህን ሁሉ ችሎ ይህን የሚያክል ግቢ አንድ ወጣት ማስተዳደር ማለት በጣም ከባድ ነው። ከዚህም በሚያገኘው ነገር ነው እንትን የሚለው ቢያንስ ይህን ያክል ስራ ከፈጠረ ሌሎችም ስራ እድል ከፈጠረ መንግስት ማገዝ አለበት ከጎን ሆኖ ቢያንስ ይህ ቢዘጋጅ ለከተማውም ጥሩ ገቢ ይሆናል። ከተማውን ፕሮሞት ያደርጋል ብለን ስላሰብን ነው ይህን ቦታ ዛሬ መርጠን የመጣ ነው። ደስ ይላል። ብቻ ምን አለፋችሁ እዚህ መታችሁ እዩ። እንደኛ በጣም ደስ ይላል። ወይ ጋር እስቲ በጀልባ ደግሞ ስንት እንደሚያስወጣ ሄደን ከሰውየው ጋር ተነጋግረን በጀልባ እንሄድ ይሆናል። ተከታተሉ። ቪው ተመልከቱ። መጀመሪያ በጣም ነው ደስ የሚለው። ዋው ጋይስ በጣም ነው ደስ የሚለው። እውነት መናገር በጣም ጽዱ ነው። ግን ምንም ፈረከስ ምናምን አልገባም። ግን አፈር ሆኖ በጣም ጽዱ ነው። ግቢው በጣም ደስ ይላል። በጌታስ መታችሁ እዚህ እያያችሁ ፏ ፈልሰስ ማለት ትችላላችሁ። ደግሞ ቀጣይ ወደምንሄድበት ራሱ ቦታ ጥቆማ እንሰጣለን መጨረሻ አካባቢ። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሁኑ። ቢያንስ እኛ አሪፍ ቪዲዮ ለመልቀቅ የእናንተ ትብብር ያስፈልጋል። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ እኛ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ አድርጉ፣ ኮሜንት አድርጉ። ደግሞ ቀጣይ የምንሄድበት ኦር ያልታዩ ቦታዎች ካሉ ለኛ ጥቆማ ስጡ። እሱም በመከተል እኛም እናንተ ጋር መተን በጣም ብዙ ነገር የምናሳይ ይሆናል ማለት ነው። ችግር የለው ተባብረን አንድ ስቴፕ እናርጋለን። ዮ ጋይስ ሀይቁ መሃል ላይ ነን። ዙሪያን ተመልከቱት። ሀይቁ እስቲ በጣም ብዙ ነው። እውነት በጣም ደስ ይላል። ሀይቁ መሃል ላይ ነን እኛ አሁን ያለ ነው። በጣም ደስ ይላል ሀይቁ። በጌታስ ላይክ ያዋሰን ሀይቅ ይመስላል፣ ግን ትንሽዬ ናት። ከጀርባ ነው የካልቴ ወንዝ አለ። ሆኖም ግን ደራሹ እንትኑ ወንዙ ወደዚህ አይገባም። አሪፍ ነው ብቻ በጌታስ በጣም ነው ደስ የሚለው። ደሴቱን ተመልከቱት። እዚህ ጋር የወፎች ቤትም እዚህ ጋር እየሰሩ ነው። እንግዲህ ሁሉም ሰው የራሱን ቤት እየሰራ ነው። ደስ ይላል ብቻ ደሴት አለው ሀይቁ። ቢያንስ በእንትን ቢለካ በጣም ሰፊ ነው። እውነት አዲስ አበባ ካሉ የወንዝ ዳር ልማቶች ኦር እዛ ከተሰሩ ሀይቆች አይተናነሱም፣ ይበልጣል እንጂ ደስ ይላል ብቻ። በከተማ መሀል መሆኑ ለወጣቶች ራሱ የስራ እድል ፈጥሯል። እኛም ደግሞ እዚህ መተን እያየን ነው የምንገኘው። በጌታስ ዋው ጋይስ እስቲ ዞረን ደግሞ ምንሄድ ይሆናል። በጣም ደስ ይላል። በጌታስ ደሴት አለው መሀል ላይ እዚህ የራሱ መጥቶ የገነቡ ሰዎች ራሱ ይገርማሉ። ወፎች ተመልከቱ። በብዛት እዚህ አካባቢ ወፎች አሉ። ቤቶቻቸው ራሱ ታች ደርሶ ነው ያሉት። እስቲ ያሳያቸው ብቻ ቢያንስ ቅድም ስንመጣ በጣም ደመናማ ነበር፣ ዝናብ ምናምን ሊዘንብ ነበር። አሁን ደግሞ ፀሐዩ በጣም ከባድ ነው። ባለፈው ከቦምቤ ጉዞ ከአጆራ ጉዞ በጣም ብዙ ትምህርት ወስድና እናንተም ደውላችሁ አስተያየት የሰጣችሁ ልጆች በጣም የማመሰግነው። ይሻሻል ነገር አለ ብዬ ተስፋ አደርጋለሁ። የመጀመሪያ ቪዲዮአችን ስለሆነ ነው። ቀጣይ ደግሞ አሪፍ ቦታዎች እናንተን ይዘን እየሄድን ጥሩ ጥሩ ነገር የምናሳይ ይሆናል። ሐዋሳ፣ አርባ ምንጭ፣ ላንጋኖ፣ አዲስ አበባ ደግሞ የምንሄድ ይሆናል። እዚህ ወላይታ ሶዶ ደግሞ የሚሰሩ ነገሮችን የምናሳይ ይሆናል። ይሄን ደግሞ አንዱ ነው ወላይታ ሶዶ ከተማ ውስጥ ከሚገኙ ቦታዎች ማለት ነው። እዚህ ከመጣሁት እውነት ለመናገር 7ኛ 6ኛ ክፍል ሁኜ ነው እዚህ የመጣሁት። አሁን ደግሞ ወላይታ ሶዶ ዩኒቨርሲቲ ውስጥ እና ኢንፎሊንክ ላይ 2ኛ ዓመት ተማሪ ነኝ።
ይገርማል። ብቻ ጊዜው በጣም ነው የሚሄደው። ይህን ያክል ጊዜ ብቻ እኔ መጀመሪያ ስመጣ ይህ ሀይቅ አልነበረም። ቅርብ ጊዜ ነው የተሰራው። አይ ቲንክ ቤቶቹም ራሱ ያስታውቃሉ ቅርብ ጊዜ እንደሰሩ። አሪፍ ነው። ብቻ እኛም እየመጣን ከዚህ በኋላ መንግስትም እዚህ አካባቢ ላይ መግቢያ ላይ ወንዝ ዳር ምናምን ፕሮጀክት ለመስራት የመጡ ነገሮች አይተን ነበር የገባ ነው። አሪፍ ነው። የታቀዱ ነገሮች ሲያልቁ ደግሞ መተን እንዳጆረውላ ምናሳያችሁ ይሆናል። ስንት ጊዜ ሆናችሁ እዚህ ከሰራችሁ እናንተ? 10 ዓመት? ይገርማል። ብቻ 10 ዓመት ነው እዚህ የሰሩት። ከኔ ጋር እኩል ነበር እዚህ የመጡት ማለት ነው። ቪዲዮን ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ግን እኔ ቅድም ፈሪቼ ዘንዶን በትክክል አላየሁትም። ከዚህ ወተን ደግሞ ወደሱም እንሄድ ይሆናል። ፍርሃትን እዛ አስወግጄ ነው መሄድ ፈልገው። እስከ መቼ ነው ዘንዶ እየፈረሙ ኖረው? ብቻ እዛ ተመልሰን አይደል ዘንዶን ምና ይሆናል። ሀይቁ በጣም ደስ ይላል። ከዚያ ጋር ስለወዳችሁ ደግሞ በጣም ነው የምናመሰግነው። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እኛ ቤተሰብ ሁኑ። በቅርቡ ደግሞ ቢያንስ ከአንድ ወር በኋላ ወደ 3000 4000 ሰብስክራይበር ለማግኘት እንሞክራለን። አሁን ገና ነው ከተከፈተ ራሱ 15 ቀኑ ነው። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እኛ ቤተሰብ ሁኑ። እስቲ ሀይቁን ዙሪያ ደግሞ ተመልክቱ። በጣም ነው ደስ የሚለው። ውሃው ትንሽ ግሪን ነው፣ ለመንካት ራሱ ያስፈራል። ውስጥ የሆነ አዞ ነገር ያለ ይመስለኛል። ዋው! እዚህ ልደት ምናምን ለማክበር ሌላ ፕሮግራም ለማክበር የምትፈቱ ልጆች አሪፍ ቦታ ነው። ብቻ እዚህ መታችሁ እናንተ ብታከብሩ ራሱ እዚህ የመጣችሁ ልደት ኦር የተለያዩ ፕሮግራሞች እዚህ ብታረጉ በጣም ደስ ይላል። ቦታው በጣም አሪፍ ነው፣ መቺ ነው። መጨረሻ ጫፉ ላይ ደርሰናል ደግሞ። ኦ ማይ ጋድ ልንወርድ ነው። እየዞረ ነው። እናንተ ብቻ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን ስላያችሁ። በስተመጨረሻ ደግሞ እጄ ዘንዶን በመጨረሻ ፍርሃቴን ማስወግድ ይሆናል። ተከታተሉ። ይኸው ጋይስ ከጀልባ ወጥተናል። አሁን ደግሞ ፍርሃቴን ለማስወገድ ቅድም በደንብ አላየሁትም ዘንዶ ጋር ተመልሰን እንሄዳለን። እዚህ ፍርሃቴን አስወግጄ ነው መሄድ ፈልገው። እስቲ ደግሞ ቅድም ወደ መጣንበት ተከተሉኝ። ባለፈው 40 ምንጭ ላይ አይታችኋል። ሶሻል ሚዲያ ላይ የተለቀቀው 11 ሜትር የሚረዝም ዘንዶ እንደተገደለ። አሁን ደግሞ እዚህ ጋር ላይክ ያን ባክልም ቢያንስ ወደ 3-4 ሜትር ይሆናል። መተን እስቲ ደግሞ እሱን ፍርሃቴን አስወግጄ መሄድ ፈልጋለሁ። በደንብ አይቼው ከተቻለ ደግሞ ነክቼው መመለስ ፈልጋለሁ። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀይቁን ተመልከቱ ጋይስ። ቅድም የኛ ጀልባ ያለችበት ቦታ ጸዴ ቦታ ነው። ብቻ እውነት ለመናገር በዚህ በኩል ነው እንትኑ። እዚህ ጋር ደግሞ እንደገና ቀስ ብለን በትክክል እያየን እናሳያችሁ ይሆናል። ተከተሉኝ።
ፀሐይ እየሞቁ ነው። አሁንም በጣም ነው ያስፈሩት። ጀልባ ላይ ወጥተናል። ግቢ ውስጥ ያሉ ነገሮች ሁሉን አይተናል። ውሾች በብዛት አሉ ግን ምንም አይነኩም ጋይስ። የሚገርመው ነገር ብዙ ውሾች ውስጥ ላይ አሉ ግን ምንም አይነኩም። ተመልከቱት፣ ተኝቷል እዚህ ያለ አይ ቲንክ እኔም በቆሪጥ እያየኝ ነው አሁንም። ጋይስ በጣም ነው የሚያስፈራው። ግን አሁን ፍርሃቴ ለቆኛል። ቢወጣ ራሱ ምንም አልሆን እውነት ለመናገር ካሜራማኑ እያሳያ ነው። እስቲ አያችሁ ግዝፈቱን? በጣም ግዙፍ ነው እውነት ለመናገር። ውስጥ ላይ 3 ነው አይ ቲንክ ያሉት። አንዱ ትንሽ ቀጠን ይላል። እንጨት ሰደን ብተናከለው ደስ ይለኝ ነበር። ተንኮለኛ ስለሆነ እሱ አይ ቲንክ ቅባታማ ነገር ነው በጌታስ። እዚህ ውስጥ ምን አለ? አቻሽ ኤሊዎች አሉ ደግሞ እዚህ ጋር ጋይስ፣ ኤሊዎች አሉ ውስጥ ላይ ተመልከቱት እስቲ። ኤሊዎች ይሄ ብዙ እድሜ ያስቆጠረ ይመስለኛል። ይሄ ቅድም የመጣንበት ቦታ ነው። አሁን ልንወጣ ነው። የምታዩት ያው የፓርኩ ባለቤት ነው ያያችሁት። ፍርሃቱ ለቆኛል በስተመጨረሻ። እስቲ አሁን ደግሞ ቢኒም በደንብ አላየሁትም ቅድም። ቢኒን አሁን ደግሞ ትንሽ ላጫውተው እስቲ እንዲናፍቀኝ። ሙዝ ባመጣ አሪፍ ነበረ። ሙዝ በጣም ነው የሚወደው። ሙዝ ባመጣ አሪፍ ነበረ። አላሰብኩም እውነት። እሱን ካየው በኋላ ያሰብኩት አይት ብዬን አያችሁት? እያከከ ነው ራሱ። ይሄ ማን ነው የሚመስለው? በስመ አብ። እውነት ግን እኛ ከዚህ ፍጥረት አይ ቲንክ ሳመጣ አንቀርም። ያለ እጆቹና እግሮቹ የኛ ነው የሚመስሉት። እዚህ ጋር እናቱ ደግሞ እናቱ ነች አይ ቲንክ እዚህ ጋር። ሄሎ ጋይስ አያችሁ ደግሞ እንትኑ በስመ አብ። ዥዋዥውን ይጫወታሉ አይ ቲንክ። ያው ዥዋዥዋቸው ይኸው እዚህ ጋር አያችሁታ። ሌላ ደግሞ አለ እዚህ ጋር ጋይስ ልጇን ተመልከቱት። እዚህ ጋር ሳስ ሲሰጡ ይቀበላል አይ ቲንክ።
ለሷ ልጨምር። ለልጇ ሰጥቼ ደግሞ ለሷ መተው ራሱ ሰብአዊነት አይደለም። ሰብአዊ እንሁን እስቲ። ሰብአዊነት እናስተምራችሁ። እሺ ተናዳለች። ስማ እቺ ከኔ ጋር ፒስ ሆናለች፣ ግን እናቴ አይ ቲንክ ተንኮለኛ ሳትሆን አትቀርም። እየጠቀሰችኝ ነው። እዚህ ጋር ደግሞ ሌላ ጥንጥዬ አለ። በጌታስ ይህ ማንን ነው መስሎ ጋይስ? ይሄ አይ ቲንክ ጉሬዛ ሳይሆን አይቀርም አሳሪ ያለው ነጭና ጥቁሩን ካወቃችሁ ማለት ነው። እሱን ነው የሚመስለው። እዚህ ጋር ደግሞ ጅቦች ተመልከቱ። በጌታ ይሄ የአረር ጅብ አይነት ነው ጋይስ። ተመልከቱ፣ በጣም ግዙፎች ናቸው እነዚህ። አምልጦ ቢወጡም ላይ በስመ አብ ጥርሶቻቸው በጣም አደገኛ ናቸው ጋይስ። እነዚህ እንስሳን ይህን እንስሳ መናቅ ራሱ በጣም ከባድ ነው። በሩቅ ማየት ነው እንዳንበሳ ማለት ነው። በጣም ልብ አላቸው። እውነት ለመናገር በጣም ደፋሮች ናቸው። ከአንበሳ ጋር ራሱ ታግሎ ስጎቻቸውን ነጥቆ የሚበሉ እንስሳዎች ናቸው ጅቦች ማለት። እስቲ ካሜራማናችን ቀርቦ ደግሞ የሚያሳይ ይሆናል። ይሄ ሀረር ላይ ያለው አይ ቲንክ ይመስላል። ላይ ሀረርን ደግሞ አንድ ጊዜ ሄደን እየመገብን እናሳይ ይሆናል። አያችሁት? ወኪንግ ወይ ድራማ እየሰሩ ነው። ከዚህ ዘሎ ራሱ ሊወጡ ይችላሉ። ዲኒ እየጮኸ ነው አይ ቲንክ። እዚህ ጋር ቅድም አዞ በደንብ አላየንም። በኢትዮጵያ ውስጥ አዞ እርባታ ያለው አርባ ምንጭና ወላይታ ላይ ነው። አይ ቲንክ አርባ ምንጭ በጣም ታዋቂ ነው። በጣም ብዙ አዞ እርባታዎች እንጨፍ አንድ ሁለት አለ። እኔ አርባ ምንጭ መጉያ ጋር የሆነ ታይም ሄጄ ነበር። ድጋሚ ሄጄ ማሳያችሁ ይሆናል። በጣም ግዙፍ ነው የነሱ ላይ ገንዳው እንደዚህ ያለ ለሁለት ተከፍሎ እኛ ጋር ሁለት ነው፣ እነሱ ጋር ቢያንስ ወደ 10 ይሞላል። በጣም ብዙ አዞች ነው እዛ ጋር ያሉት። ያው አዞ እርባታ ላይ በጣም ቀደምት ነው አርባ ምንጭ ማለት ነው። ይሄ ደግሞ ከተከፈተ አይ ቲንክ ወደ 12 13 ዓመት ይሆናል። ድሮ እዚህ በኩል ጫጩቶች ነበሩ። እዚህ ጋር ደግሞ ነው መካከለኛ ወይም ወጣት የሚባሉት ያሉት። አሁን ግን እዚህ ጋር በጣም ኩሬ ላይ ኦር ሀይቅ ላይ ያሉ አዞ የሚያክሉ ናቸው እዚህ ጋር ያሉት። በጣም ወፋፍራም አዞች ነው እዚህ ጋር የሚገኙት። በስመ አብ። እስቲ ቀርባችሁ ተመልከቱ እናንተ ደግሞ አያችሁት ጋይስ? ተው ኧረ ተው። ጋይስ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቢያንስ በዚህ ወር ማለት ነው 1000 መግባት አለብን። ቀጣይ ደግሞ በጣም ገራሚ ቪዲዮዎች ለመስራት እናንተን ደግሞ ማበረታት አለባችሁ። 1000 ሰብስክራይብን ከደረስን በጣም ደግሞ ከዚህ የተሻለ ቪዲዮ ሰርተን ምናሳያችሁ ይሆናል። ዳሞታ አለ ስራ ያለው ኢኮቱሪዝም፣ ሌላ ደግሞ ኤርፖርቱ አለ። ኮሪደር ደግሞ ወላይታ ላይ እያለቀ ነው። ሐዋሳ ኮሪደር እንሄዳለን፣ አርባ ምንጭ እንሄዳለን፣ ላንጋኖ፣ ጫሞ፣ አባያ፣ የሐዋሳ ፍቅር ሐይቅ ራሱ እንሄዳለን። አዲስ አበባ በጣም ብዙ ቦታዎች ቱርና ትራቭል እናደርጋለን። ደግሞ ፉድ ላይም ራሱ እንመጣለን በቅርቡ የምግብ ዝግጅት ላይ መተን እናሳያችሁ ይሆናል። እናንተም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ፋሚሊ ሁኑ። ይሄን ማለት ፈልጋለሁ። ቢያንስ በዚህ ወር 1000 እንዲገባ ማድረግ አለባችሁ ቤተሰብ። 1000 ከደረስን ቢያንስ ግባዊ አዘጋጅቼ የሆነ ሽልማት ማዘጋጅ ይሆናል። ቢያንስ እናንተ መጀመሪያ 1000 አስገቡን። ከዛ በኋላ ቃሌን አከብራለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮመንትን ጻፉ።
ማሻሻል ያለቡን ነገሮች ካሉ ደግሞ ማየት እናንተ የምትፈልጉት ቦታዎች ካሉ ጻፉና ቀጣይ ተዘጋጅተን እንመጣለን። ቀጣይ ቪዲዮ እስከሚሆን ድረስ ላይክ፣ ሼር፣ ሰብስክራይብ ሌትስ ጎ። ታንክ ዩ